ወይዘሮ ዛራ ደሞዝሽን አልወሰድሽ። አሁንም እልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛህራ። አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። መቼም ቤሌን ይዛ የመጣችው ሻንጣ የዛች ሴትዮ የቀራትን መሆን አለበት። ተጠራርጋችሁ ብትወጡ ምን ያክል ደስተኛ እንደሆንኩ። በነካ እጃችሁ ወይዘሮ ሞርዚናንም ይዛችሁልኝ ውጡ። ቤሌን ምን እያደረግሽ ነው? ምን አደረግኩ? በቃ መሄድ ስለልብኝ እሄዳለሁ። የኔ ልጅ ስንት ነገር አውርተን። እናቴ አንቺስ ቤት ውስጥ ከሌለሽ ነገሩ ከባድ ነው። እናም አብሬሽ ከሄድኩኝ ደስተኛ ነው የምሆነው። ስለዚህ ምንም አትበይኝ። አምላክ ልጄ የሆነ ነገር በል እንጂ። ወይዘሮ ዛራ ወደ ውስጥ ተመለሽ። የኔ ልጅ ሸክም እንደሆንብህ አልፈልግም። ያልኩሽን አድርጊ። ወይኔ አምነል፣ አንዳንዴ እኮ እንደ ሞርዚና የሚያስበው ነገር አለ። አንድ ትልቅ ቤት ውስጥ የህፃኗን ልጅ መጥፋት ጭንቀት የሆነበት ቤተሰብ ይገኛል። በሌላ በኩል ደግሞ የቤቱን ግማሽ ሀብት ለመውረስ እንዲሁም ለመዝረፍ የተነሳሱ ወንበዴዎች ይገኛሉ። ያንንም አስመልክቶ ቤሌን ከእናት ዛህራ ጋር ለመውጣት ከቤት ትወጣለች። ያንንም አስመልክቶ አምነን ምን አይነት ስራ የሰራች ነው ያለሽው ቤሌን ተመለሺ ብሎ በቁጣ ያወራታል። በዛች ቅጽበት በልቧ ሜርሲ እንዲህ እያለች ታስባለች። የያዘችው ሻንጣ የሞርዚና በሆነና በነካ እጃቸው ሁሉም ጥርግ ብለው በወጡና የዚህ ቤት እመቤት እኔ ሆኜ ብጠራ እያለች ማሰብ ትጀምራለች። እንደዛች እንዳለችም እና ዛህራ ምን አይነት ስራ ነው የምትሰሪው ልጄ አውርተን አልነበር እንዴ ብላ ትመልስላታለች። በዛች ቅጽበት ሞርዚና ትቀበልና አምነን ለምንድን ነው ዝም ያልከው የሆነ ነገር በል እንጂ ብላ ትጠይቀዋለች። እንደዛች እንዳለችም አምነን እና ዛራ ተመለሺ ብሎ ይናገራታል። ከዛም በኋላ ቤሌንም እንዲህ ብላ ትመልስላታለች ለእናት ዛህራ። እናት ዛህራ ከአንቺ ጋር ብኖር ነው የሚሻለኝ። ማን ነው የሚያስደስተኝ? ማንስ ነው የሚነካከኝ? ከአንቺ ጋር ብሄድ ነው የሚሻለኝ። ሁሉም የማይሆን ነገር እየሆኑ ነው ያሉት። እኔና አንቺ ብቻ ነን እዚህ ቤት ውስጥ ሰላማዊ ህይወት እየኖርን ያለ ነው በማለት ለእናት ዛህራም ትመልስላታለች። ያንንም እየሰማው አምነን ነይ እናት ዛህራ ወደ ቤት ተመለሺ ይላታል። በዛች ቅጽበትም እናት ዛህራ ልጄ ላስቸግር አልፈልግም፣ እኔ አስቸጋሪ ሰው አይደለሁም ብላ ትመልሳለች። እንደዛች እንዳለችም ቤሌንም ወደ እሷ ጋር ትጠጋትና እቅፍ አድርጋ ከእሷ ጋር ማውራት ትጀምራለች። አንቺ ባትኖሪ እኮ እኔም አልኖርም ብላ ምግብ ሰርታ ለእርሷም ታቀርብላት ነበር። ያንንም አስመልክቶ ጄሪም ከእርሷ ጋር ምግብ ለመብላት እንዲሁም ለማጉረስ ትመጣለች። ምግቡንም እያጎረሰች እያለ በቤሌን ፊት ላይም የቅናት ምልክት ይታያል። እና በቀጣይ ምን ይፈጠር ይሆን የሚለውን አንድ ላይ የምናይ ይሆናል። ይህን ቤት ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።